ታሪኩ የሚጀምረው ከዮርዳኖስ ወንዝ በብዙ ሺህ ኪሎ ሜትሮችና ዘመናት ርቆ ነው። በኤደን ገነት ሰው ክቡር ነው። አዳም የንጋት ኮከብ፣ ሔዋን የብርሃን ሙሽራ ነበሩ። ነገር ግን ያ ክፉ ቀን መጣ። ምክር ተሰማ፣ ትእዛዝ ተጣሰ፣ ብርሃኑ ተገፈፈ፣ ርቃንነት ነገሰ። የገነት ደጃፍ ተዘጋ። ኪሩቤል ሰይፍ ይዘው መንገዱን ዘጉት። ያኔ አዳም ሲባረር አንድ ነገር ተፈጠረ። ጠላት ዲያብሎስ ሰውን ባሪያ የሚያደርግበትን የክስ ደብዳቤ አዘጋጀ። ኦሪት ዘፍጥረት ዝም ብሎ ባያወራም አባቶቻችን በምስጢር እንዳስተማሩን ዲያብሎስ የአዳምን የባርነት ውል አንዱን በዮርዳኖስ ወንዝ አንዱን በሲኦል ጨለማ ደበቀው። ሰው በውሃ ጠፋ። የሰው ልጅ ተስፋ በጨለማ ተዋጠ። ከዚያማ ጩኸት ሆነ። የ5500 ዘመናት ጩኸት። ሰላም እግዚአብሔር ከሁላችሁ ጋር ይሁን። የበትረ ጊዮርጊስ ቤተሰቦች የእግዚአብሔር ቸርነት የቅዱስ ጊዮርጊስ አማላጅነት አይለየን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እግዚአብሔር ግን ዝም አላለም። ጨለማውን የሚቀድ የብርሃን ጨረር ሰደደ። ነቢያትን፣ እነርሱ የናፍቆት ሰዎች ነበሩ። ዛሬ እኛ የምናየውን ቀን እነርሱ በሩቅ አይተው ተንሰፈሰፉ። ነቢዩ ኢሳይያስ በናፍቆት ጮኸ፣ አቤቱ ማረን፣ አንተን ተስፋ አድርገናልና እያለ ተስፋውን ሲገልጽ፣ በታላቅ ናፍቆትና ሰቀቀን ሆኖ ደግሞ ሰማዮችን ቀደህ ምነው ብትወርድ፣ ተራሮችን በፊትህ ምነው ቢናወጡ እያለ ሲጮህ፣ ቅዱስ ዳዊት ደግሞ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ፣ ኃይልህን አንሳ እኛንም ለማዳንና እንደገናም አቤቱ ሰማዮችን ዝቅ ዝቅ አድርጋቸው፣ ውረድም እጅህን ከአርያም አምላክ አድነኝም እያለ በናፍቆትና በሰቀቀን ሆኖ እግዚአብሔር ልጁን ልኮ ያድነው ዘንድ ሲማጸን ዘመናት አለፉ። ቅዱስ ዳዊት መውረዱን ብቻ አልነበረም የተናገረው። ንጉሡ ዳዊት በመንፈስ ተቃኝቶ ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ፣ ተራሮች እንደ ኮርማዎች ኮረብቶችም እንደ ጠቦቶች ዘለሉ እያለ ዘመረ። ቅዱስ ዳዊት ወይ ባህር የሸሸችው ማንን ነው? ዮርዳኖስስ ወደ ኋላ የሸሸው ለምንድን ነው? እርሱም በመዝሙር መለሰልን፣ አንቺ ባህር የሸሸሽ አንቺም ዮርዳኖስ ወደ ኋላ የተመለሽ ምን ሆናችኋል? ምድር ሆይ ከያዕቆብ አምላክ ፊት ከጌታ ፊት ምድር ተናወጠች። ትንቢቱ ግልጽ ነበር። ጌታ ይመጣል፣ እንደ ዝናብ አይወርድም፣ እንደ ጤዛም አይንጠባጠብም። በረድኤት አይደለም ግን ሰው ሆኖ ሥጋ ለብሶ ይመጣል። በባሕረ ዮርዳኖስ በእደ ዮሐንስ ይጠመቃል ማለት ነበር። ጌታችን ኢየሱስ ክርስቶስ በማእከለ ዮርዳኖስ ሲቆም ዮርዳኖስ ወደ ኋላው ተመለሰ። ኮረብቶችም እንደ አንበሳ ዘለሉ፣ ተንቀጠቀጡም። የጨለማው ዘመን ሊያበቃ የብርሃኑ ዘመን ሊጀመር ተቃረበ። ዘመኑ ሲደርስ ከከተማው ርቆ በይሁዳ ምድረ በዳ የሚጮህ አንድ የአንበሳ ድምፅ አስተጋባ። ነቢዩ ኢሳይያስ የአዋጅ ነጋሪ ቃል በምድረ በዳ ብሎ የጠራው መጥምቀ መለኮት ቅዱስ ዮሐንስ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆው ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል። ጠማማውም ይቃናል፣ ስርጓጉጡም ሜዳ ይሆናል።
የእግዚአብሔርም ክብር ይገለጣል። ሥጋ ለባሹም ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና። ይህ ሰው ተራ ሰው አይደለም። እርሱ የብሉይ ኪዳን ማኅተም የአዲስ ኪዳን ፋና ወጊ ነው። መልአኩ ቅዱስ ገብርኤል ለአባቱ ለዘካርያስ ሲያበስር በጌታ ፊት ታላቅ ይሆናል እንዳለው ቅዱስ ዮሐንስ የፍጥረታት ንጉሥ መንገድ ጠራጊ የሆነ መንግሥተ ሰማያት ቀርባለችና ንስሐ ግቡ ሲል ድምፁ እንደ መዶሻ ልብን የሚሰብር ነበር። ደግሞም ፈሪሳውያንና ሰዱቃውያንን ባየ ጊዜ እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? አብርሃም አባት አለ እንደምትሉት አይምሰላችሁ። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ዛፍ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔስ ለንስሐ በውሃ ጠምቃቸዋለሁ። ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳት ያጠምቃቸዋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውንም በእሳት ያቃጥለዋል እያለ ሲገስጽ ያ ትንቢት የተነገረለት ሱባኤ የተቆጠረለት ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ጌታችን ኢየሱስ ክርስቶስ ከድንግል ተወልዶ በእደ ዮሐንስ በባሕረ ዮርዳኖስ ሊጠመቅ ጊዜው ደረሰ። ከገሊላ መንደሮች ጌታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወረደ። ዕድሜው 30 ዓመት ነበር። ለምን 30? አዳም በተፈጠረ በ30 ዓመቱ ልጅነትን እንዳገኘ ክርስቶስም በ30 ዓመቱ ዳግም ልጅነትን ሊመልስለት ወደ ዮርዳኖስ መጣ። ወደ ወንዙ ሲጠጋ ቅዱስ ዮሐንስ ተንቀጠቀጠ። ሊቃውንቱ ይህንን ሲገልጹት እንዲህ ይላሉ። ጭቃ በሸክላ ሰሪው እጅ ሊጠመቅ አገልጋይስ በጌታው ፊት ሊቆም እንዴት ይቻለዋል? ቅዱስ ዮሐንስ ጠየቀ። ጌታ ሆይ እኔ በአንተ እጅ ልጠመቅ የሚያስፈልግ ሆኜ ሳለሁ አንተ ወደ እኔ ትመጣለህን? ይህ የትሕትና ጥግ ነው። አስተውሉ። ምንጭ ወደ ወንዝ ሲመጣ፣ እሳት ወደ ውሃ ሲወርድ፣ ጌታችን ግን መለሰ፣ ዮሐንስ ሆይ አሁንስ ፍቀድልኝ፣ ጽድቅን ሁሉ ልንፈጽም ይገባናልና። አየህ ዮሐንስ፣ አዳም በድፍረት እግዚአብሔርን እሆናለሁ ብሎ ከከበረበት ወደቀ። እኔ ግን ሰው ሆኜ ዝቅ ብዬ በአንተ እጅ ተጠምቄ አዳምን ወደ ቀደመ ክብሩ መልሰዋለሁ፣ ፍቀድልኝ ሲለው አሁንስ ጽድቅን ሁሉ ልንፈጽም ይገባናልና ሲል ተናገረው። ሰው የሆነው አምላክ ወደ ውሃው ሲገባ ቅዱስ ዮሐንስ እጁን ዘረጋ። ያ ዲያብሎስ በዮርዳኖስ ድንጋይ ስር የሸሸገው የአዳም የባርነት ጽሑፍ፣ አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ፣ አዳም የዲያብሎስ ባሪያ ነው፣ ሔዋንም የዲያብሎስ አሽከሩ ናት የሚለው የዕዳ ደብዳቤ በጌታ እግር ተረገጠ። እንደ ሰም ቀለጠ፣ እንደ ጢስ በነነ። ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱ እንደነገረን ጌታችን ኢየሱስ ክርስቶስ በሰውነቱ ተረግጦ በአምላክነቱ አቅልጦ በእኛ ላይ የነበረውን የሚቃወመንን የዕዳ ጽሕፈት ደመሰሰው ያለው ተፈጸመ። በነቢዩ ሕዝቅኤል አድሮ ጥሩ ውሃንም ረጭባቸዋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁ ሁሉና ከጣዖቶቻችሁ ሁሉ አጠራቸዋለሁ ያለውን የተስፋ ቃል አረጋገጠ። ከሁሉም በላይ ደግሞ ታላቁ ምስጢር ተገለጠ። ምስጢረ ሥላሴ። ሰማያት ተከፈቱ፣
የአብ ድምፅ እንደ ነጎድጓድ ሳይሆን እንደ አባት ፍቅር ተሰማ። እነሆም ድምፅ ከሰማያት ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። በውል የማይታወቅ የነበረው የእግዚአብሔር አንድነትና ሦስትነት በገሃድ ተገለጠ። መንፈስ ቅዱስም በራሱ ላይ እንደ ርግብ ወረደ። ለምን እንደ ርግብ? ኖህ የጥፋት ውሃ መጉደሉን ያወቀው ርግብ የወይራ ቅጠል ይዛ ስትመጣ ነበር። አሁንም መንፈስ ቅዱስ የኃጢአት ውሃ ጎደለ፣ ሰላሙ ወረደ፣ እርቅ ተፈጸመ ሲለን በርግብ አምሳል ተገለጠ። አብ መሰከረ፣ ወልድ ተጠመቀ፣ መንፈስ ቅዱስ አረጋገጠ። በዮርዳኖስ ወንዝ የአዳም ታሪክ ተቀየረ። ባርነት አከተመ፣ ልጅነት ተመለሰ። ይህንን ድንቅ ነገር አባቶቻችን ያደነቁበትን ቃላት ላሰማችሁ። ቅዱስ ዮሐንስ አፈወርቅ እንዲህ አለ። ክርስቶስ በውሃው ውስጥ የተጠመቀው የሰውን ልጅ ከተፈጥሮ ርኩሰት ለማንጻት ነው በማለት ሲናገር፣ ቅዱስ ኤፍሬም ሶርያዊ ደግሞ እሳትን በውሃ ውስጥ አየሁት፣ አልጠፋም፣ ውሃንም አየሁት፣ በእሳቱ አልተበላም፣ ይህ በዮርዳኖስ የሆነ ታላቅ ምስጢር ነው አለ። አዎ ውሃው ተቀደሰ። ከዚህ በኋላ ውሃ ዝም ብሎ ውሃ አይደለም። ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም እንደተባለ ውሃ የሕይወት ማኅፀን ሆነ። ታሪኩ በዮርዳኖስ አበቃ። ወንዙስ በዛው ደረቀ? በፍጹም። የዮርዳኖስ ወንዝ በመልክዓ ምድራዊ አቀማመጥ እስራኤል ቢገኝም በመንፈስ ግን ኢትዮጵያ ውስጥ ይፈሳል። ይህች ምድር ያንን የጥንት ኪዳን ተቀብላ አክብራና ሱባ የያዘች የቃል ኪዳን ሙሽራ ናት። ጥር 10 ቀን ፀሐይ ወደ ምዕራብ ስታዘነብል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሰው አእምሮ በላይ የሆነ አስደናቂ ምስጢር ይከናወናል። ከተራ ምስጢሩ ምን እንደሆነ ታውቃላችሁ? ዓመቱን ሙሉ በቅድስተ ቅዱሳን በመጋረጃ ተሸፍነው በኪሩቤልም ምስጋና ተከበው የሚኖሩት የእግዚአብሔር ታቦት የክብሩ ዙፋን ዛሬ ከየማደሪያቸው ወጥተው ባሕረ ጥምቀቱ ወዳለበት ይወርዱና ይሰባሰባሉ። ይህ በአንድ ላይ መሰብሰብ ከተራ ተብሎ ይጠራል። ይህ ታላቅ የትሕትና ጉዞ ነው። ልክ ጌታችን ኢየሱስ ክርስቶስ ለመጠመቅ ከሰማይ ሰማያት ወርዶ የድንግል ማርያም ተወልዶ በ30 ዓመቱ የገሊላን አቧራ እየረገጠ ወደ ዮርዳኖስ እንደወረደ ሁሉ ዛሬም የክብሩ ዙፋን ወደ ሕዝቡ ይወርዳል። ተመልከቱት ያንን ግርማ። ካህናቱ እንደ ሰማይ መላእክት ነጭ ለብሰው ወርቁንና ሐሩን ተጎናጽፈው በያሬዳዊው ዜማ ሆረ ኢየሱስ ሆረ ኢየሱስ እምገሊላ ሀበ ዮርዳኖስ ወረደ ወልድ እምሰማያት ውስተ ምጥማቃት እያሉ ሲዘምሩ ምድር በደስታ ትናወጣለች። ሕዝቡ አቤት ያ ሕዝብ ንጉሡን እንደሚቀበል ሰራዊት አቧራውን ለብሶ መንገዱን በምንጣፍ አሳምሮ ታቦቱ ካልገባ እንገባም ብሎ አብሮ ወደ ወንዙ ወደ ታቦቱ ማደሪያ አብሮ ይወርዳል፣ በዛም ያድራል። ለምን? ጌታችን ከገሊላ ወደ ዮርዳኖስ ያደረገውን ጉዞ ለማሰብ ብቻ አይደለም። የአምላካችን የክብሩ ዙፋን በድንኳን እያደረ እኛ በሞቀ ቤት አንገባም በሚል የፍቅር ቃል ኪዳን እንጂ። ያ ሌሊት አዳም ክርስቶስን የጠበቀበት እኛም ብርሃኑን የምንናፈቅበት የጥበቃ ሌሊት ነው። ታቦተ ሕጉም ከሕዝቡ ጋር በድንኳን ሊያደር፣ ይህች ሌሊት ፈጣሪ ከፍጥረቱ ጋር አብሮ የሚያድርበት የፍቅርና የአንድነት ሌሊት ናት። ሌሊቱ ተጋምሷል። ዓለም በእንቅልፍ ተውጣለች። ኢትዮጵያ ግን ነቅታለች። በውሃው ዳርቻ በድንኳኑ ዙሪያ ሰማይ ወደ ምድር እየወረደ ይመስላል። በምዕመናን እጅ የበሩት 1000 ጧፎች
ከሰማይ የወረዱ ከዋክብት ይመስላሉ። ከድንኳኑ ውስጥ የሚወጣው የሊቃውንቱ ምስጋና የሌሊቱን ጸጥታ ሰንጥቆ ወደ አርያም ይወጣል። ቅዱስ ያሬድ በዜማው ሃሌሉያ ሃሌሉያ ተጠምቀ ሰማያዊ በእደ መሬታዊ እያለ ሲያዜም ሌሊቱ በምስጢር ይዋጣል። በዚህ ሌሊት እንቅልፍ የለም፣ ጉጉት እንጂ። ሰዓቱ ደርሶ በቅዱሱ ውሃ እስከሚረጭ ድረስ ኢትዮጵያ እንደ ንቁ ሙሽራ መብራቷን አብርታ ትጠብቃለች። ጥር 11 ቀን ንጋት። የምስራቅ ፀሐይ ጨለማውን ገፋ ስትወጣ ሌላኛው የጽድቅ ፀሐይ በውሃው ላይ ይወጣል። ሊቃነ ጳጳሳቱ የጌታን መስቀል ይዘው ውሃውን ይባርኩታል። ጸሎቱ ሲደርስ መስቀሉ ውሃውን ሲነካው ያ ተራ የነበረ ውሃ በምስጢር የዮርዳኖስ ውሃ ይሆናል። የመንፈስ ቅዱስ ኃይል ያርፍበታል። ካህናቱ ጠበሉን በሕዝቡ ላይ ሲረጩ ተመልከቱ። እርጥበት ብቻ አይደለም የሚነካቸው በረከት ነው። የሚነካቸው ፈውስ ነው። አሮጌው ሰውነት ይታጠባል፣ አዲሱ ማንነት ይለመልማል። ከዚያ በኋላ የሚሆነውን በቃላት መግለጽ ይከብዳል። አደባባዩ በፌሽታ ይሞላል። ወጣቱ በወኔ፣ ሽማግሌው በምርቃት፣ እናቶች በእልልታ አካባቢውን ያደምቁታል። ይህ ዝም ብሎ ዜማ ብቻ አይደለም። ይህ የንጉሥ ዳዊት የምስጋና መስዋዕት ነው። ታቦተ ሕጉን አክብረው በእግዚአብሔር ፊት እያሸበሸቡ ጌታችን ኢየሱስ ክርስቶስ እኛን ለማዳን የሰራልን የድህነት መንገድ ምስጢረ ጥምቀት እያሰቡ ማመስገን ነው። በቀለማት ያሸበረቁ ጃንጥላዎች፣ የወጣቶች የጥበብ ልብስ፣ የካህናቱ ግርማ ሞገስ በጥንግ ድርብ ሲምነሰነስ ኢትዮጵያ ለእግዚአብሔር ያላትን ፍቅር የምትገልጽበት ዓለም አይቶ የማይጠግበው የአደባባይ ሰርግ ነው። ይህ ሁሉ ድምቀት፣ ይህ ሁሉ ክብር ለአንድ ነገር ነው፣ ለዳግም ልደት። ወዳጆቼ፣ የጥምቀት በዓል በዓመት አንዴ ውሃ ተረጭተን የምናልፈው ሥርዓት አይደለም። ጌታ በዮርዳኖስ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ የዕዳ ደብዳቤያችንን እንደቀደደልን ዛሬ እኛም ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድንበትን ልጅነታችንን ያጎደፈው በልባችን ውስጥ ያለው የቂምና የኃጢአት ደብዳቤ አስቀድደን በንስሐ በንጽሕናና በቅድስና የምንመላለስበት ሕይወት እንዲሆንልን በአገባብ እንመላለስ። ጥምቀት ማለት መታጠብ ነው፣ ልብስን ሳይሆን ልብን። የዘንድሮን የጥምቀት በዓል ስናከብር እንደ አባቶቻችን በምስጢር፣ እንደ እናቶቻችን በፍቅር፣ እንደ ወጣቶቻችን በሥርዓት ሊሆን ይገባል። ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች። በውሃ የተጻፈ በደም የታተመ በፍቅር የጸና እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። የአባታችን የልዑል እግዚአብሔር ቸርነት፣ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ፍቅርና ምሕረት፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን ለዘላለሙ አሜን።